ሰላሙ አለይኩም ወራህመቱላሂ ወበረካቱ። ዶቼ እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። ስራ ጤና ሁሉ ሰላም ነው ወይ? እኔ ጋር ሁሉ አማን ነው አልሐምዱሊላህ ረብል ዓለሚን። የኔ ወዶች ይውትማ አያምሮ ሲያምር አልካችሁ። አረንጓዴ ነገር በጣም ነው የምወደው። በእርግጥ ኢትዮጵያዊ ሆነው ማን ነው አረንጓዴ ነገር የሚጠላው እላችኋለሁ የኔ ወዶች። እና ነው ተከታተሉ አብረን እኒው ማለት ነው። በጣም ነው የሚያምረው የምር። ዛሬ ከሴቴ ጋር እናም ከአባባ ጋር አታክልት ቦታ ሄደን ነበረ። እዚሁም ደግሞ ለምን አልቀርጽም ብዬ በመሀል እየተጣራች ምናምን ሴትዮዋ እና እንዴ ደግሞ የእሷም ድምጽ ገብቷል መሰለኝ። ምንም ማድረግ አልችልም። እና እንዴት ናችሁ? ሁሉ ሰላም ነው ያለው አልሐምዱሊላህ የኔ ውዶች። ቪዲዮዬን ያኔ ቢያስደስታችሁ እስከ መጨረሻ ይወለኝ ቢያንስ እንኳን በዚህ እንኳን እንትን ያኔ ሰዓት ከሰጠልኝ ማለት ነው። እና እኔ እንጃ በጣም በቃ ሰዓት አይሰጠኝም ምናምን ዝም ብዬ እየሞከርኩ ነው። እንግዲህ አላህ ያውቃል መጨረሻውን ማለት ነው። እና በቃ ተስፋ አልቆርጥም ብዬ ነው እንጂ በጣም ተስፋ እያስቆረጠኝ ነው የኔ ውዶች። እና ከጎኔ ቁሙልኝ እና አብረን እንዳገን ይሄ ነገር ምናምን አያስደስትም። በእርግጥ እኛ እኮ ፕራንክ ነገሮች ምናምን ነው የምንከታተለው ማለት ነው። ግን እሱ ለእኛ ምንም አይጠቅመንም ማለት ነው። የሚጠቅመን እንደዚህ እየተከታተልን ምናምን ራስ በራሳችን ብናድግ ምን ችግር አለ የኔ ወዶች። እና ቪዲዮውን እስከ መጨረሻ ይዩት ማለት ነው። ቢያንስ እንኳን እኔ የሆነ ቤት ገብቼ ቪዲዮ ባያስደስተኝ እንኳን እኔም ያኔ ደስ የሚለኝ የሆነ ፕራንክ ነገር ምናምን ከለኮ እንደዚህ ተፋታ፣ ተፋቀረ፣ ተጋባ የሚባል ነገር ምናምን ነው የምንከታተለው አውቃለሁ። ግን ደግሞ መልካምነት ለራስ ነው። ያ ቪዲዮ ባያስደስቱ እንኳን እኔ ከፍቼ ማለት ነው ወደ ስራ ይገባለሁ። ምን ችግር አለ? እስከምመጣ ያ ቪዲዮ ያልቃል ማለት ነው። እና ለእኔ ባይጠቅመኝ እንኳን ያን ለሰው ልጅ ይጠቅማል። እና ለእናንተ ባይጠቅማችሁ እንኳን ይሄ ቪዲዮ ለእኔ ይጠቅመኛል ብዬ አስባለሁ። በጣም በቃ እኔ እንጃ እየቀጣኝ ሆነ አላቅም። ዩቲዩብ የሚባል ሰውዬ ማለት ነው አላቅም፣ ወንድ ይሆን ሴት ማርፍ ወላ እና በጣም ነው በቃ ሰለቸኝ። አሁንማ ብቻ ኢንሻአላህ እስቲ ሞክራለሁ። እዚህ እስካለው ድረስ እንኳን ምንም ችግር የለም። ግን ኢትዮጵያ ገብቼውን እንደዚህ ኧረ በጭራሽ እንደዚህ ሰዓት ማይሰጠኝ ምናምን እንትን አልልም። እኔ ደግሞ ትዕግስት የሚባል ነገር የለኝም ጭራሽ ማለት ነው። ብቻ በጣም ትዕግስት ይፈልጋል። በጣም በጣም በቃ በጣም ትዕግስት ይፈልጋል። እና እስቲ እናያለን፣ አብረን እናያለን። መጨረሻችንን አላህ ያሳምርልን። ማንም አስገድዶን አይደለም እሱ ውስጥ የገባ ነው። በእርግጥ ያኔ በቃ ይበለን እንግዲህ በእረፍት ሰዓታችን ስለምንድን ነው የምናርፈው ብለን ነፍሲያችን እኛ እኮ በቃ ምንም እንትን አትልም። በቃ ብቻ አልሐምዱሊላህ ብለን ያመዳማ አሁን እዚህ እያለ ምንም ችግር የለም። ግን ኢትዮጵያ ገብተን የሆነ ነገር እንኳን ከጠቀመን ብለን ነው እንጂ እዚህ እያለን ምንም ችግር የነበረም። የመዳን ብራችን ይበቃን ነበር። ግን ወደፊታችን ደግሞ እስከ መቼ ነው ለአረቦች ገረድ ሆነን እስከ መቼ በማለት ነው እንጂ ይሄ ነገር እኔ እንጃ ጭራሽ ምንም ተስፋ እኔ እንጃ ተስፋ እየሰጠኝ አይደለም። እስቲ እንሞክራለን እና ያለን ማለት ነው መጨረሻው አብረን እንዳትሰለችው የኔ ወዶች። ጉዞ ወደፊት እና በቃ አንዴ ገብተናል መውጣት የለብንም ማለት ነው። መጨረሻው ያኔ በእኛ እንዳይቀር እሱ የሆነ ነገር አሁን ካሁን በኋላ እንደዚህ በቃ አላውቅም ባይቀበለን እንኳን
የቻልኩነቱን ያክል ሞክሬ ነበረ። እንግዲህ አላለኝም ብላችሁ የሆነ ተስፋ ይኖራችኋል ማለት ነው። ብቻ በራሳችሁ ለቀቅ ስታደርጉ አይ ምን ነበረ ቢሰራ ኖሮ ምናምን እንላለን። እንደዚህ ከማለት ይልቅ የቻልነውን ያክል መስራት አለብን ማለት ነው። እንደዚህ ደግሞ ውጭ ወጥተን ምናምን በቃ እንደፈለገን እንደ ልባችን ለመሆን እዚህ ሀገር አይመቸንም። በጣም ከባድ ነው ስደት። ብቻ ያኔ ኢትዮጵያ ሄደን ኢንሻአላህ ሰዓት ምናምን ቢሞላ የሆነ ኢትዮጵያ ገብተን ከቤተሰብ ጋር ምናምን በቃ ደስ የሚል ቪዲዮ ለመስራት በቃ ብዙ ያስባለሁ። እኔ ግን አላህ ከፈቀደልኝ እዚህ ሆኜ ሰዓት ምናምን ሞልቼ ብቀበለኝ ኖሮ ኢንሻአላህ በቅርብ ሀገሬን ገብቼ ከቤተሰቦቼ ጋር ምናምን በቃ ያለውን ነገር ፈታ እያልኩ እሰራለሁ ብዬ አስባለሁ። እና እኔ ውዶች እንዳትሰላችሁ፣ እኔ ውዶች ሲወዳችሁ በጣም ነው የሚወዳችሁ እኔ ውዶችዬ። እና ይሄን ይመስላል።